የሮሜን መጽሐፍ ነው እየተማማርን ያለነው። ምዕራፍ 12 ላይ ነው ያለነው። ቁጥር 6 ላይ ነው ባለፈው ሳምንት ያቆምነው። በተወሰነ መልኩ እሱን ወደ ኋላ ለመከለስ እንሞክርና ዛሬ ከምንጀምረው ክፍል እንቀጥላለን። እንግዲህ በሮሜ ምዕራፍ 12 ብዙዎች ትዝ እንደሚላችሁ ጳውሎስ እንግዲህ ብሎ ነው የሚጀምረው። የ11ዱን ምዕራፎች መሰረታዊ የክርስትና አስተምህሮ ካስረዳ በኋላ እንደ ቤተ ክርስቲያን ደግሞ እንደ አማኝ እያንዳንዳችን በምድር ላይ ለዚህ ለእግዚአብሔር የማዳን ስራ ልንሰጠው ስለተገባው ተጨባጫዊ ምላሽ የሚያስተምርበት ምዕራፍ ነው። ምዕራፍ 12 እንግዲህ የሚጀምረው እንግዲህ ብሎ ሰውነታችሁን ይላል። መሰዊያው ላይ አሁን እንደ ብሉይ ኪዳኑ ስርዓት አውራ በግ አምጥተን አናስቀምጥም። እግዚአብሔር ልጁን ስለሰጣችሁ ከናንተ ደግሞ የጠየቀውን የፈለገውን ነገር በግልጽ አስቀምጧል። እርሱም ሰውነታችሁን አምጡና መሰዊያ ላይ አኑሩት ነው። ይሄ ሰውነታችሁ ደግሞ ሕያው መሆን አለበት። ማለት መንፈሳዊ ሕያውነቱ የተጠበቀ መሆን አለበት። በዓለማዊ ነገር የተወሰደ በዓለማዊ ነገር የተበላ ብልት ሊኖርበት አይገባም። ካለም መጥቶ መማረክ አለበት። ስለዚህ ቅዱስ ሕያው ደግሞ እግዚአብሔርን ደስ የሚያሰኝ እናንተን ደስ ማሰኘቱ ሳይሆን በቀዳሚነት ማንን ደስ ማሰኘቱ እግዚአብሔርን ደስ ማሰኘቱ። እንደዚህ አይነት መሰረታዊ ነገሮችን ያሟላውን ሰውነታችሁን አምጡና ስጡት ነው። ይሄ ማለት ደግሞ መሰዊያው ላይ እሁድ እያስቀመጣችሁ ሰኞ ወረድ እያደረጋችሁት ሳይሆን ሁል ጊዜ መሰዊያው ላይ ሁል ጊዜ በዚያ ስፍራ ነው። ዘፍጥረት ምዕራፍ 3 ላይ የሰው ልጅ በኃጢአት ሲወድቅ እግዚአብሔር የፈጠረውን ሰው እንግዲህ ሲፈጥረው የት ነው አኖረው የሚለው መጽሐፍ? በኤደን ገነት አይደል? በኤደን ገነት ምን ይመላለስ ነበር? የእግዚአብሔር ድምጽ ይመላለስ ነበር። በኃጢአት ወድቀው የተደበቁት የት ነው? እዚያው ኤደን ገነት ውስጥ ነው። የሆነ ቦታን የተደበቁት እና በሌላ ቀን እግዚአብሔር ሲመጣ አጣውህ ነው አይደል ያለው። አዳም ወዴት ነህ አለው። መቼም እግዚአብሔር አዳምን ከኤደን ገነት አጥቶት አይደለም፣ ከመልክዓ ምድሩ ጠፍቶበት አይደለም፣ ወይ የሆነ ዛፍ ከእግዚአብሔር ዓይን አዳምን መሸፈን ስለሚችል አይደለም፣ የሚሸፍን የተለየ ዛፍ ስላለ አይደለም። እግዚአብሔር አጣውክ ያለው አዳምን ከመገኘቱ ነው፣ ከዚያ ከሚመላለሰው ድምጽ ነው። እና ምዕራፍ 3 ቁጥር 8 ላይ ከእግዚአብሔር ፊት ተሸሸጉ ይላል። ልክ እንዲሁ ነው። ኃጢአት ሰዎችን ከቤተ ክርስቲያን አይደለም የሚያጠፋቸው። በቀዳሚነት የሚያጠፋው ሰዎችን ከምንድን ነው? ከእግዚአብሔር ሐሳብ ነው፣ ከእግዚአብሔር እቅድ ነው፣ ከቅድስና መንገዱ ነው። ለዚህ ነው እግዚአብሔር ምዕራፍ 12 ላይ ሰውነታችሁን አምጡ፣ ቅዱስ ሕያው ደስ የሚያሰኝ መስዋዕት አድርጋችሁ አምጡ ነው። የከበደ የተወሰደ ብልት እንኳ ቢኖር እንድንማርከው የሚያስችል ጸጋ በመካከላችን ስለተገለጠ ራሳችሁን ፕሬዘንት አድርጉ የሚል ነገር ነው ቁጥር 1 ላይ የተናገረው። ይህን ዓለም አትምሰሉ፣ በአእምሯችሁ መታደስ ተለወጡ ብሎ ደግሞ ከዓለም ጋር ያለንን ግንኙነት እንዴት ባለ አግባብ መምራት እንዳለብን ነገረን። ይህን ካስረዳ በኋላ እንግዲህ እንደ ቤተ ክርስቲያን እንደ ክርስቶስ አካል ቅዱሳን እርስ በርስ ባለን ህብረት ልብ ልንላቸው የሚገቡ መሰረታዊ ምክሮችን ነው የሚመክረው። አንደኛው ማንም ስለ ራሱ ማሰብ ከሚገባው በላይ በትዕቢት እንዳያስብ። ሰው ትዕቢት እና ራስን ቆልሎ የሆነ ቦታ አስቀምጦ ሌሎችን ቁልቁል ማየት በክብርት ቤተ ክርስቲያን ቦታ የለውም። ይህንን ደግሞ ቀድሞ ቁጥር 3 ላይ ያስቀመጠበት ምክንያቱ ቀጥሎ የሚያወራቸው ነገሮች ከመንፈሳዊ ስጦታዎች ጋር የተያያዙ ስለሆነ ነው። ስለ ስጦታችሁና ስላጠቃቀሙ ከማወቃችሁ በፊት አንድ መርህ አንገታችሁ ላይ እንደ ሐብል ማሰር አለባችሁ። ትዕቢተኛ እንዳትሆኑ፣ ከማንም አትበልጡም፣ ከማንም አታንሱም፣ ስለ ራሳችሁ ሞዴሬት የሆነ ልከኛ አመለካከት ይኑራችሁ ነው የቁጥር 3። እንግዲህ ቁጥር 4 እና ቁጥር 5 ላይ ደግሞ አናቶሚካል ኢላስትሬሽን ነው የሚጠቀም። የሰውን አካል ብልቶችን እንደ ምሳሌ በመጥቀስ እርስ በርስ ያላቸውን ህብረት አካሉን እንዴት እንደሚረዱ ይህንን በዝርዝር ያስረዳና ከቁጥር 6 እስከ ቁጥር 8 ባለው ክፍል ውስጥ በእነኚህ 3 ቁጥሮች ውስጥ ደግሞ እግዚአብሔር ለቤተ ክርስቲያን የሰጣቸውን መንፈሳዊ ስጦታዎች ያስረዳል ማለት ነው። ቁጥር 6 ላይ ትንቢትን የመናገርን ስጦታ ነው ያስረዳው። እዛ ላይ ዝርዝር ነገሮችን አይተናል። በዚህ ዘመን አጨቃጫቂ ርዕሰ ጉዳይም ስለሆነ ቃሉ ምን ይላል የሚለውም በሁለቱም ኪዳናት በተወሰነ መልኩ ልንዳስስ ሞክረን ነበረ። ቁጥር 7 ላይ ደግሞ እንግዲህ ቁጥር 6 ላይ እንደ አቋም ይዘን ሄድ ነው የብሉይ ኪዳኑ የነቢያቱ ኦፊስ እንዲሁም የአዲስ ኪዳኑ የሐዋርያቱ ኦፊስ አሁን ባለችው ቤተ ክርስቲያን ሲዝ አድርጓል፣ አይሰራም።
ይሄ ደግሞ ምንም የሚያከራክር ነገር አይደለም። አሁን መጽሐፍ ቅዱስ የሚጽፍ ነብይ፣ መጽሐፍ ቅዱስ የሚጽፍ ሐዋርያ አያስፈልገንም። ለቤተ ክርስቲያን ግን እግዚአብሔር ለአንዳንዶች ትንቢትን የመናገርን ስጦታ ሰጥቷል። ስጦታው ደግሞ እንዴት እንደሚተገበር ለምን ዓላማ ደግሞ እንደሰጠ ዝርዝር የሆኑ ነገሮች አይተናል። ሜዳው ላይ ካለው አስተምሯዊ ጦርነት ውረዱና መጽሐፍ ቅዱስ ውስጥ ባሉ ምክሮች ውስጥ ለመጨመር ሙከራ አድርጉ። ቁጥር 7 ላይ ነው ዛሬ የምናየው። ቁጥር 7 ላይ ደግሞ ሌሎች ስጦታዎችን ነግሮን ነበር። ላስት ዊክ ያየነው ቁጥር 7 ነው። ሁለት ስጦታዎችን፣ አንደኛው አገልግሎት ወይም ሰርቪንግ ወይም ሚኒስትሪ የሚባለው ነው። ይሄ ዲያከኒያ የሚል የግሪክ ቃልን ነበር ያየነው። እዚያ ውስጥ እንግዲህ ቅዱሳንም በቤተ ክርስቲያን ውስጥ ቆመው የሚያስተናግዱ፣ ይሄ ቆሞ ማስተናገድ ማለት ሳምንታዊ ፕሮግራሞችን ማሳለጥ ማለት ሳይሆን ከዚያም ባለፈ በቤተ ክርስቲያን ውስጥ የተቸገሩ፣ የታመሙ፣ ኢኮኖሚካሊ ዲስአድቫንቴጅድ የሆኑትን ሰዎች የሚረዱ፣ ለይተው የሚያውቁ፣ ለዛ አይነቱ ደግሞ አገልግሎት እግዚአብሔር መንፈስም ጥበብም የሞላባቸው ማለታችን ነው። ሐዋርያት ሥራ ምዕራፍ 6 ከቁጥር 1 እስከ 6 ያለውን ክፍል መሰረት አድርገን ይህን የማገልገልን መንፈሳዊ ስጦታ ፈትሸን ነበር። በመንፈስ ቅዱስና በጥበብ የተሞሉ 7 ሰዎችን ነበር ሐዋርያት የመረጡት ምግብ እንዲያቀርቡ፣ ማህበሩን በአግባቡ እንዲያስተናግዱ። ይህን ስጦታ የተቀበለና ስጦታውን ስራ ላይ የሚያውል አማኝ የሌለባት ቤተ ክርስቲያን ጤና ቢስ እንደምትሆንም ተመልክተን ነበር። በቃ የተቸገሩ ሰዎችን ሳናውቃቸው ፍራስትሬት አድርገው ባክ የሚያደርጉበት፣ በከፍተኛ ህመም እየተሰቃዩ ያሉትን ሳናውቃቸው መሃላችን የሚሞቱበት፣ እንደዚህ አይነት የሚጸጽቱ ክፍተቶች የሚፈጠሩት ከዚህ ስጦታ አለመታወቅና በአግባቡ ስራ ላይ ካለመዋል የተነሳ እንደሆነ አይተን ነበር። ለእንደዚህ አይነት አገልጋዮች ይህ ስጦታና ሸክም ለተቀበሉት ቤተክርስቲያን እውቅናና ማበረታታት ልትሰጥ እንደሚገባ አይተን፣ ሁለተኛው የማስተማር ይሄ ዲዳስኮ የሚለው ስጦታ ነው። ማስተማር ማለት ምን ማለት እንደሆነ አይተን ነበር። መጽሐፍ ቅዱስን መተርጎም፣ መጽሐፍ ቅዱስን መግለጥ፣ ማብራራት፣ የመጽሐፍ ቅዱስ አስተምህሮ ለሌሎች አማኞች ማስረዳት፣ በዚያ ደግሞ እንዲታነጹ ማድረግ ነው የማስተማር ቀዳሚ ስራው የሚለውን አይተን ነበር። የእግዚአብሔርን ቃል በሚገባ ተዘጋጅቶ ለሌሎች ግልጽ የማድረግና በትክክል የማስረዳት ብቃት ነው። ጳውሎስ ለጢሞቴዎስ ሲመክረው ለሚችሉ ይለዋል። ለሚችሉ አዲስ ወንደኛ ትርጉም ብቃት ላላቸው ይላል። ስለዚህ ከትጋት ጋር ከመቻል ጋር ለዚህ ስጦታ ራስን አሳልፎ ከመስጠት ጋር የተገናኘ እንደሆነ ይሄ የማስተማር ስጦታ አይተን ነበር። እዚያ ውስጥ በርካታ ነገሮች አንስተናል። ያው ወደ አንድ ቤተክርስቲያን ስንሄድ ቅዱሳን ተጋብዘንም ይሁን ፈልገን ስንሄድ መጀመሪያ ማጣራት ያለብን የቤተክርስቲያኒቷን የትምህርት ክፍል ነው። ምክንያቱም ቤተክርስቲያኒቷ የምተነፍስበት ሳምባ ነው የቲቺንግ ኦፊሱ። እዛ ጋር የሆነ መርዝ ከገባ፣ እዛ ጋር የሆነ ችግር ካለ ህንፃው ትልቅ ቢሆን፣ አደረጃጀቱ ጥሩ ቢሆን፣ መዋቅሩ ዘመናዊ ቢሆን፣ ነገሮች ሁሉ የተሳለጡ ቢሆን የሚሰሩት እነዚህ ሁሉ መዋቅሮች የሚሰሩት በቲቺንግ ኦፊስ ውስጥ ለሚቀመመው መርዛማ ትምህርት ይሆናል ማለት። ስለዚህ ቲቺንግ ኦፊስ በጣም መሰረታዊ ነው። ከማንም ኦፊስ አይበልጥም፣ ከማንም ኦፊስ አያንስም። የሐዋርያቱን የነቢያቱን አስተምህሮ ለክብርት ቤተክርስቲያን ገልጦ የማስረዳት ስራ ላይ የሚዘምት ኦፊስ ስለሆነ የተለየ ትኩረትና ጥንቃቄ ልናደርግ እንደሚገባ አይተን ነበር። የማስተማር ስጦታ ያለው ሰው ልብ ሊላቸው ስለሚገቡ ነገሮች ዳስሰን ነበር። አንደኛ ለቃሉ ስልጣን የተገዛ አስተማሪ መሆን አለበት። መጽሐፍ ቅዱስን እንደፈለገ የሚተረጉም ሳይሆን፣ ለራሱ ሐሳብና ስሜት እንደፈለገ የሚጠመዝዝ ሳይሆን፣ መጽሐፍ ቅዱስ ራሱ ላይ ንጉስ የሆነበት ለስልጣኑ የተገዛ ሚል አይተናል። እግዚአብሔርን ቃል ሲሰብክ ተዘጋጅቶ አንብቦ ተረድቶ ለፍሬ የሚሰብክ ሰው መሆን አለበት። እዚህ ጋር ቆሞ አሁን ልክ እዚህ ጋር ቆሜ የሆነ ነገር ትዝ አለኝ ብሎ ማስተማር እሱ ማስተማር አይደለም። እንደዛ ዘረክረክ ማለት አይችልም። የቲቺንግ ኦፊሱ ቤቱ ጊዜ ወስዶ የካፌውን ጊዜ ገድቦ ማህበራዊ ህይወቱን ቀንሶ ማህበራዊ ሚዲያውን ቀንሶ በቃ ራሱን ወንበር ላይ ስክሩ አድርጎ ቁጭ ብሎ ማንበብ አለበት። ካልሆነ ለስጦታው ኮሚትመንት የለውም። ይሄን ደግሞ አይተን ነበር። ለማንበብ ትጋ የሚለውን ለጢሞቴዎስ የሰጠውን የጳውሎስን ምክር አይተን ነበር። የእግዚአብሔርን ቃል ከማወቅና ከመረዳት ጋር ተያይዞ ከሚመጣ መታበይ ራሱን ያዳነ ሰው፣ ማወቁን እንደ ጥይት የማይጠቀም ሰው፣ በሌሎች አለማወቆች በሌሎች ሰዎች አለማወቅ የማይሳለቅ አብሮ የቲቺንግ ኦፊሱን ትህትና የተላበሰ ሰው መሆን አለበት ሚል አይተናል። ራሱን ከስህተት ትምህርቶች እና ከሐሰተኛ አስተማሪዎች
መጠበቅ እንዳለበት አይተናል። ራሱንና የተቀበለውን የማስተማር ስጦታ ከአሉባልታዎች ከወሬዎች መጠበቅ ለማህበሩ እንዲመጠንቀቅ አለበት ሚለውን አይተን ነበር። አንዲት ቤተክርስቲያን በመንፈሳዊ ነገር እየጠነከረችና ፍሬ እያፈራች መቀጠል የምትችለው አባላቶቿ ከእግዚአብሔር የተቀበሉትን መንፈሳዊ ስጦታ ሲያውቁና በአግባቡ ሲያሰሩት ነው። ሰምታችሁኛል አይደለም? ስለዚህ ቤተክርስቲያን ዶርማንት ሜምበር የላትም። ቤተክርስቲያን ተቀማጭ አባል የላትም። ስራ የማይሰራ ቁጭ የሚል ስጦታ ያልተቀበለ ብልት አካላችን ውስጥ እንደሌለ ሁሉ ልክ እንዲሁ በክርስቶስ አካል ውስጥ ስጦታ ያልተቀበሉ የማይንቀሳቀሱ ዶርማንት የሆኑ ፓሲቭ የሆኑ ብልቶች የሉም። አባላት የቤተክርስቲያን አባላት ስጦታቸውን ሲያውቁና ስጦታቸውን በማህበር ውስጥ ሲያሰሩት ያቺ ማህበር በመንፈሳዊ ነገር እየጠነከረች ፍሬም እያፈራች ትሄዳለች። ለዚህ አይነተኛው ምሳሌ የሐዋርያቱ ቤተክርስቲያን ነው። ምዕራፍ 6 ሐዋርያት ሥራ ቁጥር 7 ላይ የእግዚአብሔርም ቃል እየሰፋ ሄደ ይላል። የደቀ መዛሙርትም ቁጥር በኢየሩሳሌም እጅግ እየበዛ ሄደ ይላል። የበዛው የማ ቁጥር ነው? የደቀ መዛሙርት ቁጥር ነው። መቼም ሐዋርያት ሉቃስም የሐዋርያትን መጽሐፍ ሲጽፍ የበዛው የደቀ መዛሙርት ቁጥር ነው ሲል ዝም ብሎ አይደለም፣ ሰው ለማነቃቃት አይደለም። ኳንቲቲም ኳሊቲውም የተጠበቀ ነው። ብዛት የሚለካው በጥራት ነው፣ ጥራት ደግሞ የሚለካው በብዛት ነው። ሁለቱ ሳይፋቱ ማለት በቁጥርም በዝተዋል፣ በቁጥር ደግሞ የበዛው ደቀ መዝሙር ነው የሚል ነገር እናያለን። ከካህናትም ብዙዎች ለእምነት የታዘዙ ሆኑ ይላል ሐዋርያት ሥራ 19:20። እንዲሁም የጌታ ቃል በኃይል ያድግና ያሸንፍ ነበር ይላል። እንደዚህ አይነት ምስክርነቶችን የሐዋርያት ቤተክርስቲያን ያገኘችበት ምክንያቱ ምንድነው ካልን፣ ምክንያቱም አባላቶቿ ሐዋርያቶችም ወንድሞች በዚያች ማህበር ውስጥ ያሉ ሁሉ ስጦታቸውን ያውቃሉ፣ በአግባቡም ደግሞ ያሰሩት ነበር። ስለዚህ እንደ ሎሌ ወንጌላዊት ቤተክርስቲያን ስጦታችሁን እንድትለዩ ስጦታችሁን ለማወቅ ሸክሙ እንዲያድርባችሁና ያወቃችሁትን ስጦታ ደግሞ ለማህበሩ መታነጽ እንድታሰሩ ይሉንታን አልችልም ባይነትንና አላስፈላጊ ምክንያቶችን አስወግዳችሁ ኦፕሬት እንድታደርጉ እኔ ጥሪ ያቀርባለሁኝ። ምክንያቱም ካልሆነ መንፈሳዊ እድገት በጥቂቶች ብልቶች ላይ ይመሰረትና እነኛ ብልቶች በሽታ ሲያጠቃቸው ማህበሩ በሙሉ ምን ይሆናል? በሽተኛ ይሆናል ማለት ነው። ከአንድ ብልት አካል የራሳችንን እያዳንን ፍጹም ወደ ክርስቶስ ሙላት እንድናድግ ሁሉ ብልት መንቀሳቀስ አለበት። ወደ ዛሬው ቃል እንሄዳለን። ሮሜ ምዕራፍ 12 ቁጥር 8 እናወጣለን። ምዕራፍ 12 ቁጥር 8 ላይ ጳውሎስ ምን ይላል? የሚመክርም ቢሆን በመምከሩ ይትጋ፣ የሚሰጥ በልግስና ይስጥ፣ የሚገዛ በትጋት ይግዛ፣ የሚምር በደስታ ይማር ይላል። ስለዚህ ቁጥር 8 ውስጥ የተጠቀሱትን መንፈሳዊ ስጦታዎች ለመቁጠር ሞክሩ። የመጀመሪያው ምንድነው? መምከር ነው። ሁለተኛውስ መስጠት ነው። ሶስተኛውስ መግዛት ነው ወይ ማስተዳደር ነው። አራተኛው ምንድነው? መማር ነው። ስለዚህ እነኚህን አራቱን ስጦታዎች እያንዳንዳቸው የቤተክርስቲያን ትሬዠሮች ስለሆኑ የቤተክርስቲያን እንቁዎች የቤተክርስቲያን ዳይመንዶች ስለሆኑ ወይም ቤተክርስቲያን የምትንቀሳቀስበት ካለችበት ደረጃ አንድ ስቴፕ ወደፊት እንድትሸጋገር የሚረዱ ስለሆነ በተለየ አክብሮትና በተለየ ጥንቃቄ ልናጠናቸው ይገባል። ይህንን ስንማማር ታዲያ ስጦታችሁ እንደሆነ ውስጣችሁ መንፈስ ቅዱስ የሚመሰክርላችሁ ሰዎች በዚህ ውስጥ ዕቅድ እንድታወጡ እንድትዘጋጁ መነሻ እንዲሆናችሁ ነው። የመጀመሪያውን ከሮሜ ምዕራፍ 12 ከቁጥር 6 እስከ ቁጥር 8 ባለው ክፍል ውስጥ ይሄ እንግዲህ አራተኛ ስጦታ ነው፣ የሚመክር የሚለው። የሚመክርም ቢሆን በመምከሩ ይትጋ ይላል። እንግዲህ እዚህ ውስጥ ካውንስሊንግ የምትማሩ ሰዎች፣ ካውንስሊንግ የመማር ዕቅድ ያላችሁ ሰዎች፣ ሸክሙ ያላችሁ ሰዎች ሮሜ ምዕራፍ 12 ቁጥር 8 ውስጥ የመምከርን መንፈሳዊ ስጦታ የማወቅ ክርስቲያናዊና መጽሐፍ ቅዱሳዊ ግዴታ አለባችሁ ማለት ነው። ምክንያቱም እኛ አማኞች ቀድመን የምንነሳው ከቅዱሳት መጽሐፍት ነው። ሁሉም እውነት በማንም ይወራ የትም ይጻፍ ንብረትነቱ የእግዚአብሔር እውነት ነው ብለን ስለምንረዳ ይሄ ጥሩ አጋጣሚ ይመስለኛል። ኢንስፓየርድ ብትሆኑና በዚህ አቅጣጫ ስጦታው ያላችሁ ቤተክርስቲያንን ለማገልገል ብትነሳሱ። ኤግዞርቴሽን የሚል ቃል ነው ያለው፣ የሚመክር የሚል
ይህን ቃል ከመረዳት እንሞክር። ፓራካሌዮ የሚል የግሪክ ቃል ነው። ማጽናናት፣ መምከር፣ ማሳሰቢያ መስጠት፣ ማበረታታት፣ አብሮ መሆን፣ መለመን፣ ማነቃቃት፣ ማነሳሳት ማለት ነው። እንደዚህ ባሉ ሁኔታዎች ነው ይሄ ኤግዞርቴሽን ወይም በአማርኛው እትም መምከር የሚለው ቃል በግሪኩ ስንተረጉሙ ያለው ፍቺ ማለት ነው። ይሄ ስጦታ ያላቸው ሰዎች በጣም ይታወቃሉ ብዬ አስባለሁ። ተስፋ የቆረጡትን፣ ስሜታቸው የወረደባቸውን፣ ግራ መጋባት ውስጥ ያሉትን፣ የተሰበሩትን፣ የቆዘሙትን፣ ቀን የጨለመባቸውን፣ ፍርሃት ውስጥ ያሉትን፣ ዲፕረስድ የሆኑትን፣ ከሰዎች ጋር ግጭት ውስጥ ያሉትን እንደዚህ አይነት ሰዎችን የሚታደጉ፣ የሚያክሙ፣ የሚፈውሱ ሰዎች ናቸው። በእንደዚህ አይነት ተጽዕኖ ውስጥ ያሉትን ያግዙ ዘንድ ከእግዚአብሔር የተቀበሉት አንዳች ነገር ያላቸው ወንድሞቻችን ናቸው ማለት ነው። ስለዚህ ይህ ስጦታ ያላቸው ሰዎች ሌሎች ወንድሞቻቸውን በማነቃቃት በማበረታታት በቃ ስሜታቸው ከወረደበት እንዲነሳ በማድረግ ጨምረው ጠንክረው ወደፊት እንዲስፈነጠሩ በማድረግ ሰዎችን ሁሉ በተለይ ቅዱሳንን ለበጎ ስራ እንደ ቃሉ ያነቃቃሉ። እንደምን ያነቃቃሉ? እንደ ቃሉ ያነቃቃሉ ማለት ነው። ይህ ስጦታ እንዲገባን አንዱ ቀላሉ ዘዴ መስሎ የሚታየኝ እኔ ተስፋ በቆረጥን ጊዜ በምክር ቃላቸው ያበረታቱንን ሰዎች ትንሽ ወደ ኋላ ማስታወስ ነው። በጣም ነገር ሁሉ ጨልሞብን እንደዚህ አይነት ሰዎች አሉ አይደል? ህይወታችን ውስጥ ቁጥራቸው በጣም ጥቂት ነው እንጂ አሁን በጣም ተስፋ ያስቆረጧችሁን ሰዎች ብል ቁጥሩ ብዙ ነው አይደለም? ተስፋ በቆረጣችሁ ጊዜ ግን ያጽናኗችሁ ሰዎች ብል ትንሽ የማሰቢያ ጊዜ ያስፈልጋል፣ ጥቂት ስለሆኑ። እንደ ሀገርም እንደ ቤተክርስቲያንም የዚህ ስጦታ ተቀባዮች እጥረት አለብን ማለት። ተቃራኒው ግን በገፍ አለ። የሚሰብር፣ የሚያስጨንቅ፣ ቀን የሚያጨልም፣ የሚያስቆዝም አደገኛ የሆነ ስብራት ውስጥ የሚከታችሁ ብዙ ነው። ይሄ በጣም ልናጠናው የሚገባ ስጦታ ይመስለኛል። በብሉይ ኪዳንም በአዲስ ኪዳንም የመምከር መንፈሳዊ ስጦታን ተቀብለው በዘመናቸው የነበሩትን ሰዎች ያጽናኑ ሰዎችን ብዙ እንደ ምሳሌ ልንጠቅስ እንችላለን። እዚያ ውስጥ እናንተ ገብታችሁ ማጥናት ትችላላችሁ። ሁለት ሰዎች ግን እንጥቀስ ከሁለቱም ኪዳናት። አንደኛው ዮቶር ነው ከብሉይ ኪዳን። ዮቶር ዘጸአት ምዕራፍ 18 ቁጥር 19 ላይ ሙሴን ትልቅ ምክር መክሮታል። እንግዲህ ዮቶር ለሙሴ አማቱ ነው። ታሪኩን ታውቃላችሁ። ሙሴ በሌሊት ይነሳል። ሕዝበ እስራኤል የተለያየ ኬዝ አለባቸው። ኬዞቻቸውን ይዘው ይመጣሉ። ከጠዋት እስከሚመሽ ድረስ ሙሴ ቁጭ ብሎ ፍርድ ይሰጣል። የሚመጡ ኬዞችን ሁሉ ፊክስ ያደርጋል። እንግዲህ አሁንም እመክርሃለሁና ይላል ዘጸአት 18:19 ዮቶር ነው ሙሴን የሚመክረው። እመክርሃለሁና ቃሌን ስማ፣ እግዚአብሔርም ካንተ ጋር ይሆናል። በጣም ይሄ መግቢያ ላይ የሚያወራው ንግግር ዮቶር በሙሴ አገልግሎት ውስጥ ያየውን ክፍተትና ሙሴን ደግሞ ቱ ሳም ኤክስተንት ዲፕረስ ሊያደርገው የሚችለውን ያንን ክፍተት ስላየ በእርግጠኝነት ነው እመክርሃለሁ፣ ስማ ቃሌን፣ እግዚአብሔርም ደግሞ ካንተ ጋር ይሆናል። አንተ በእግዚአብሔር ፊት ለሕዝቡ ሁን፣ ነገራቸውንም ወደ እግዚአብሔር አድርስ፣ ስርዓቱንም ሕጉንም አስተምራቸው፣ የሚሄዱበትን መንገድ የሚያደርጉትንም ስራ ሁሉ አሳያቸው። አንተም ከሕዝቡ ሁሉ አዋቂዎችን፣ እግዚአብሔርን የሚፈሩትን፣ የታመኑ የግፍንም ረብ የሚጠሉትን ሰዎች ምረጥ። ከእነርሱም የ1000 አለቆችን፣ የ100 አለቆችን፣ የ50 አለቆችን፣ የ10 አለቆችን ሹምላቸው። በሕዝቡ ላይ ሁል ጊዜ ይፍረዱ። አውራውን ነገር ሁሉ ወደ አንተ ያምጡና ታናሹንም ነገር ሁሉ እነርሱ ይፍረዱ። እነርሱም ከአንተ ጋር ሸክሙን ይሸከማሉ፣ ለአንተም ይቀልልሃል። ይህንንም ብታደርግ እግዚአብሔር እንዲሁ ቢያዝ መቆም ይቻልሃል። ደግሞም ይህ ሕዝብ ሁሉ በሰላም ወደ ስፍራው ይደርሳል። ከዚህ ተወስዶ ነው አሁን ትልልቅ አገሮች የሚከተሉት የጦር ስልት ስትራቴጂ። ይሄ 1000 አለቃ 100 አለቃ ምንጩ ዘጸአት 18:19 ነው። እና በጥቂት ኦብዘርቬሽን ዮቶር ይሄን መከረው። ከዚያ ሰላም ሆነለት ማለት ነው። አያችሁ፣ የቱንም ያህል በአንድ አገልግሎት ላይ ብቆች ብትሆኑም ሙሴ በመምራቱ ብቁ ነው። እግዚአብሔርም ሰዎችም መስክረውለታል፣ ቅዱሳት መጻሕፍትም መስክረውለታል።
እንደዚህ አይነት አገልግሎት ላይ ጎበዝ ነው ጠንካራ ነው ማለት ግን መካሪ አያሻውም ወይም ደግሞ የመምከር መንፈሳዊ ስጦታ የተቀበለ ሰው አይጠቅመውም ማለት አይደለም። እኛን የሚያስቸግረን ምንድነው? የአንድ ብልት አካል በስቷል። ከዚህ በፊት እንደጠቆምኳችሁ ዋን ማን በቃ ባንድ ነው አሁን የበዛው። ሙዚቃ ተጫዋቹም እሱ፣ ጸሎት መሪውም እሱ፣ መባ ሰብሳቢውም እሱ፣ ሁሉ ነገር ትንቢት የሚያመጣውም እሱ፣ የቤተክርስቲያኒቷም ሽማግሌ እሱ፣ አስታራቂም እሱ፣ የሚያጣላም እሱ፣ ሁሉ ነገር እሱ ነው። ቤተክርስቲያን ትወዛገባለች፣ ብዙ ጣጣ ውስጥ ትገባለች። ለሙሴ ዮቶር ያስፈልገው ነበረ። በአዲስ ኪዳን ውስጥ ለምሳሌ በርናባስን ማንሳት እንችላለን። በጣም የተመሰከረለት ነው በርናባስ። በተለይ በሐዋርያት ሥራ መጽሐፍ ውስጥ በተደጋጋሚ ስለሱ ተነስቷል። ሐዋርያት ሥራ ምዕራፍ 4 ቁጥር 36 በመካከላቸው አንድስ እንኳ ችግረኛ አልነበረምና መሬት ወይም ቤት ያላቸው ሁሉ እየሸጡ የተሸጠውን ዋጋ ያመጡ ነበርና። ያው ሰው ቤቱን መሬቱን ይሸጥና በሐዋርያቱ እግር አጠገብ ያኖር ነበረ። ገንዘቡ የት ሄደ? በመካከላቸው ምን አልነበረም? ችግረኛ አልነበረም። ብሩን የሚያውሉት ለማን ነው ማለት ነው? ለህዝቡ ነው። አሁን ግን በመካከላችን ችግረኛ ኖሮ በመካከላችን ግን ማኖፍ ጋር ከሆነ ባለጠጋ የሆነው ይሄ ጥቅስ ለዛ ስለሚውል ነው። ጥንቃቄ እንድታረጉ። እናንተ በርግጥ ይጠፋችኋል ብዬ አላስብም። ማናቸውንም እንደሚፈልግ መጠን ለእያንዳንዱ ያካፍሉት ነበር ይላል። ትውልዱም የቆጵሮስ ሰው የነበረ አንድ ሌዋዊ ዮሴፍ የሚሉት ነበር። እርሱም በሐዋርያት በርናባስ ተባለ። ትርጓሜውም የመጽናናት ልጅ ነው። እንደ ስሙ ነው። በርናባስ የመምከር ልጅ፣ የመጽናናት ልጅ፣ የእረፍት ልጅ ነው የስሙ ትርጓሜ። እርሻም ነበረውና ሽጦ ገንዘቡን አምጥቶ ከሐዋርያት እግር አጠገብ አኖረው ይላል። ስለ በርናባስ እንዲህ ነው የተነገረ። ሰዎች ብቸኝነት ሲሰማቸው አብሮ የሚቆም ሰው ነው በርናባስ። ኦኬ፣ አፍ የሚሆን ሰው ነው። ጥብቅና የሚቆም ሰው ነው። አድቮኬት ነው። ጓደኛ የሚሆን የቆዘሙትን የተሰበሩትን ተጠግቶ የሚያጽናና ሰው ነው በርናባስ። ሐዋርያት ሥራ 9:26 ላይ ሳውልም ጳውሎስን ወደ ኢየሩሳሌም በመጣ ጊዜ ከደቀ መዛሙርት ጋር ለመቀላቀል ሞከረ። እነርሱ ግን በእርግጥ ደቀ መዝሙር መሆኑን ስላላመኑ ሁሉም ፈሩት፣ ቀድሞ አሳዳጅ ስለነበር። ይሁን እንጂ ይላል በርናባስ ወስዶ ወደ ሐዋርያት አመጣው። ሳውልም በጉዞው ላይ ሳለ ጌታን እንዴት እንዳየው ጌታም እንዴት እንደተናገረው እንዲሁም በደማስቆ የጌታን ድምፅ እንዴት በድፍረት ወንጌል እንዴት እንደሰበከ እንደዚህ አይነት ምስክርነቶችን ነገራቸው። ስለዚህም ሳውል አብሯቸው ተጓዘ፣ ቀጠለ፣ ከነሱ ጋር ሆነ ይላል። ስለዚህ ጳውሎስን እጁን ይዞ መጥቶ በኢየሩሳሌም ከነበረው ከደቀ መዛሙርቱ ከሐዋርያቱ ካውንስል ጋር ያስተዋወቀው ማን ነው? በርናባስ ነው። ጥብቅናው ቆሞ እንደምትፈሩት አይደለም፣ እንደ ትናንትና አይደለም ታሪኩ ይላል። ያጽናና ነበር እንደዚህ አይነት እንደ ጳውሎስ አይነት ሰዎች። ምዕራፍ 11 ሐዋርያት ሥራ ቁጥር 21 ላይ ሌላ ነገር ሲያደርግ እናያለን። የጌታም እጅ ከነርሱ ጋር ነበረ፣ ቁጥራቸውም እጅግ ብዙ የሆኑ ሰዎች አምነው ወደ ጌታ ተመለሱ። ወሬውም በኢየሩሳሌም ከነበረችው ቤተክርስቲያን ጆሮ ደረሰ። ቤተክርስቲያንም በርናባስን ወደ አንጾኪያ ላከችው። እርሱም እዚያ ደርሶ እግዚአብሔር በጸጋው የሰራውን ባየ ጊዜ ደስ አለው። ሁሉም በፍጹም ልብ በጌታ በመታመን እንዲጸኑ መከራቸው ይላል። እርሱም መንፈስ ቅዱስንና እምነትን የተሞላ ደግ ሰው ነበር ይላል። ስለዚህ አንዱ በርናባስ በቤተ ክርስቲያን ውስጥ በአንዳንድ ሐዋርያቶችም ሕይወት ውስጥ ይዞት የገባው ስጦታ የትኛው ነው ማለት ነው? ይሄ የመምከር የማጽናናት ስጦታ ነው ማለት ነው። ይህ ስጦታ ያላቸው ሰዎች የተለየ ችሎታዎች አሏቸው። እሱም በወፍ በረር ዳሰን እናልፋለን። አሁን ስለ በርናባስ እንኳን ስናጠና ደግ ሰው ነው ይላል። በመንፈስ ቅዱስም የተሞላ ይህንን ደግነት በጣም ዘርዝረን ልንረዳ እንችላለን። ኤኒዌይስ የመምከር መንፈሳዊ ስጦታን የተቀበሉ ሰዎች አንዱ ችሎታቸው በንቃትና በጥሞና ማዳመጥ መቻላቸው። በጣም ያዳምጣሉ። እንደተደመጣችሁ እስኪሰማችሁ ድረስ በደንብ ያዳምጣሉ። የፊታቸው ገጽታ ከናንተ ጋር ነው። አይናቸው ከናንተ ጋር ነው። የሚጠቀሙት ቃል ሁሉ የሚጠቅም ቃል ነው። ሌላው እያማከራቸው ላለው ሰው በጣም ትኩረት ይሰጣሉ። አንዲቫይድድ አቴንሽን ይሰጣሉ። ከናንተ ጋር ናቸው። አሁን የመምከር ስጦታ አለኝ ብሎ ለካውንስሊንግ ከፈለጋችሁን ቸርች በዚህ ቀን አገኙኝ ቢል አንድ ሰው እናንተ ሄዳችሁ እሱ ጋር
ስልክ እንዲያረገ ቢያወራችሁ ለምሳሌ እሺ ቀጥል ልክ ነው ቢል ስጦታ የለውም። ይሄ ግልጽ ነው አይደል? ቴሌኮሙኒኬሽን ነው መግባት ያለበት። አንዳንድ ሰው ቢሮ ስራ እየሰራ እየሰማው ነው እንደዛ አይደል? እነኚህ ስጦታ የተቀበሉ ሰዎች ሁሉን ነገር ትተው ከናንተ ጋር ይሆናሉ ማለት ነው። ምንም ነገር አይሰሩም። እናንተ ትልቅ ጉዳይ ናችሁ ለነሱ። ሌላው ፈራጆች አይደሉም። ከሚሰሙት ከምትነግሯቸው ነገር በላይ እናንተ ትቀድማላችሁ። አንዳንድ እኮ ቸርች ሰዎች መጥተው በግልጽ ምክር የሚያስፈልግ ጉዳያቸውን ኦፕን አፕ አድርገው ማይናገሩት ፈራጅ ስለሚበዛ በኢየሱስ ስም ገና ሳትጀምሩ ማለት መጥቶ ለምሳሌ አንድ ሰው እኔ እኮ ትናንት በኃጢአት ወደኩ ጌታ ካንተ ይሄን ያርቀው በቃ ይሄ ምክር ስጦታ የለውም። ገዢ ቢሆን ነው ወይ አለቃ ቢሆን ወይ አደገኛ ኬዝ ላይ መክተት ነው። ጃጅመንታል አይደሉም። እነዚህ ነገሮች ማሰብ ጥሩ ነው። ሌላው በጣም የሚረዱ ናቸው፣ አንደርስታንዲንግ ናቸው። በእግዚአብሔር ቃልና በጸሎት ትጋት የበረቱ ናቸው። በመምከር አገልግሎታቸው ውስጥ ስጦታቸውን ይዘው ወደ እናንተ ህይወት ሲመጡ እንደዚህ ያሉ ሰዎች የመጀመሪያ ዕቅዳቸው እናንተን መንፈሳዊ ማድረግ ነው። እናንተን ከእግዚአብሔር ጋር ማቆራኘት ነው። የደከማችሁበትን ቦታ እንድትበረቱበት መርዳት ነው። አንዳንድ ሰው መክራለሁ በሚል ስም ስጦታውን ተቀብያለሁኝ በሚል ስም በቤተ ክርስቲያን ሽፋን ውስጥ በርካታ ወንጀሎች እየተሰሩ ስለሆነ ስጦታው ያለውንና የሌለውን ከመለየት ነው ቅዱሳን ወደ እንደዚህ አይነት ሰዎች ለመሄድ መነሳሳት ያለብን። አንዳንድ ሰው ምከረኝ ብለኸው በጣም እንደ መርማሪ ፖሊስ ይመረምራል። ከዛስ ይላል ማነበረ እዛ ቦታ ይላል። አሁን እየመከራ የወሬ እንደዚህ አይነቱን ጠቢበኛው ሰሎሞን ጆሮ ጠቢ ይለዋል። ገብቷችኋል አይደለም? መጽሐፍ ቅዱስ ላይ ያለ ጆሮ ጠቢ ብሎ ይጸየፋል። እናንተን ለመስማት ነው ጉጉቱ። ኧረ እባክህ ይላል። ከዛስ ምን ሆነ? ተው እባክህ እሺ ይላል። እና በቃ ከእናንተ የሚልቅ ከኬዛችሁ የሚልቅ ምኑ ነው በጣም ያንገበገበው? ወሬ መስማት። በቃ ይሄ ስጦታው የለውም። አንዳንዱ ደግሞ መከረኝ ስጦታ እንደው ጠርጥራችሁ ስትሄዱ ገና እኮ ነው ምንድን ነው በጣም ዲፕረስ ዶኛለሁ ስትሉት ዲፕሬሽን በ7 ይከፈላል። ይሁን ይሄ ቸርች ብዙ ጊዜ እድል ማትሰጠው ሰው የማስተማር ጸጋ ነው ያለው። ቸርች እድል አትሰጠውም። ስለዚህ 8 ክሬዲት አወር እናንተ ላይ ይጨርሳል። ዲፕሬሽን በግሪክ፣ ዲፕሬሽን በዕብራይስጥ፣ ዲፕሬሽን በሳይኮሎጂ ስለ ዲፕሬሽን ተምራችሁ ትወጣላችሁ። ዲፕሬሽናችሁን ግን ይዛችሁት ነው እንደመጣችሁት የምትሄዱ። እንደዚህ አይነት መካሪዎች አሉ፣ ዕውቀት የሚያበዙ በቃ ባገኙት አጋጣሚ ሁሉ የሚሰብኩ ሰዎች አሉ። እሱ ምክር አይደለም፣ የስጦታ መዛባት አለ። አንዳንዱ ደግሞ ምከረኝ ብላችሁ ትሄዳችሁ እዛ ሰፈር ስላሉ መናፍስቶች የሚነግራችሁ እስቲ እንጸልይ። አሁን መንፈሱ ላይ ምን ያለው መሰላ አየሩ ላይ ምናምን ይላል። አሁን ምክር ነው። እዛ ጋር ምንም መናፍስት መለየት አያስፈልግም። እናንተ ጋኔን አድሮባችሁ አይደለም የሄዳችሁት። እና አንበርክኮ እጁን ጭኖ ሌላ ዲፕሬሽን በቃ ይጠረጥራችኋል። አንዳንድ ሰው ስቆዝሙ እኮ አጋንንት እንዳለባችሁ ይጠረጥራችኋል። እስቲ እንጨፍር ለማንኛውም ይላል እና ያስሳል አካባቢ በኢየሱስም ይላል። ከዛ ደግሞ በሱ ፕሮሞሽን ለማግኘት እኮ ከእንደዚህ አይነቱም ሽሹ። ግልጽ ነው አይደለም? ስነ ስርዓት አለው። የመምከር መንፈሳዊ ስጦታ ስነ ስርዓት አለው። ከጸሎት ጋር አይጋጭም፣ ከቃሉ ጋር አይጋጭም፣ ከሌሎች ስጦታዎች ጋር አይሳከርም። እንዲህ ኩልል ብሎ የወጣ የራሱ የሆነ ነገሮች አሉ። አንዳንድ ደግሞ ምስኪን ሰው አለ ወደ ቡቡ ምከረኝ ብላችሁ ሄዳችሁ ገና ሲጀምሩ አብሯችሁም ያለቅሳል። እኔ ራሱ እኮ እንደዚህ በቃ ተሰቃይቼው በቃ ተላቅሳችሁ እና ልትጽናኑ የመጣችሁ ሰዎች አጽናንታችሁ በቃ ይዞ ፓስተር ይቅርብ አብሳችሁ ትንባውን በቃ ብላይ ረስታችሁ እናንተ መካሪ ሆናችሁ ትሄዳላችሁ። አሁን እሱ ስጦታ የለውም፣ ግን ቅንነቱ ገንፍሎ ይወጣል። ወይ የሱ ስጦታ እንትን ሰርቪንግ ይሆናል። ግልጽ ነው አይደለም? የተቸገሩ የተጎዱ ሰዎችን ሲያይ አንጀቱ የሚንሰፈሰፍ ሰው ይሆን። ግን ቤተክርስቲያን መካሪውን ብላ አስቀምጠው ያለቅሳል ማለት ነው። እና ትፈራላችሁ እሱ ጋር ድጋሚ መሄድ። ድጋሚ እንዳታለቅስ እያላችሁ መቼም አታወሩም። እና ለዩ የመምከር ስጦታ ብቻውን እንደ አንድ ስጦታ ሊወሰድ ይችላል። በተጨማሪ ደግሞ በተቀሩት በሌሎች መንፈሳዊ ስጦታዎች ውስጥም ሊታይ ይችላል ማለት ነው። ይሄ የስጦታዎቹ ተፈጥሯዊ ባህሪ ነው። ለምሳሌ ትንቢት የመናገር ስጦታ የተቀበለ ሰው የሚናገረው
ትንቢት ሰሚዎቹን የሚመክር ሊሆን ይችላል፣ የሚያጽናና ሊሆን ይችላል፣ የሚያስጠነቅቅ ሊሆን ይችላል፣ የሚያሳስብ ሊሆን ይችላል። በሚመጣው በዚያ በሚነገረው ትንቢት መንፈስ በሚመራው ኤክስፕሬሽን ውስጥ መምከር ኤግዞርቴሽን ሊኖር ይችላል። ለምሳሌ አንደኛ ቆሮንቶስ 14:3 ትንቢት የሚናገር ግን ለማነጽና ለመምከር ለማጽናናት ለሰው ይናገራል ይላል። ስለዚህ በትንቢት መናገር መንፈሳዊ ስጦታ ውስጥ ምን እናያለን? መምከርን እናያለን፣ ማጽናናትን እናያለን። ሐዋርያት ሥራ 15:32 ይሁዳና ሲላስም ራሳቸው ነቢያት ስለነበሩ ወንድሞችን ብዙ ንግግር በማድረግ መከሯቸው፣ አበረቷቸውም ይላል። ስለዚህ ይህንን ስጦታ ተቀብሏል፣ ነገር ግን ይመክራሉ፣ ያበረታታሉ ነው። ስለዚህ የመምከርን ስጦታ ትንቢት የመናገር ስጦታ ውስጥም ልናየው እንችላለን። በዚያ ትንቢታዊ ድምፅ ውስጥ ግን የምክር ቃል ስለሰማን ትንቢት የመናገር ስጦታ ያለው ሰው ደግሞ ኔሰሰርሊ መካሪ ነው ማለት ላይሆን ይችላል። ይሄን ደግሞ የመለየት መንፈሳዊ ጥበብ ያስፈልጋል በአማኞች ዘንድ ነው። ሌላው የማስተማር ስጦታ ውስጥም የመምከር የማጽናናት ስጦታ ሊገለጥ ይችላል። ራሱ ይሄ ሮሜ ምዕራፍ 12 ቁጥር 1 እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ይላል። ይሄ እለምናችኋለሁ የሚለው ቃል ኤግዞርቴሽን ነው። እመክራችኋለሁ፣ አሳስባችኋለሁ። አስተምሮ ይጨርስና ጳውሎስ ምን ያደርጋል? ይመክራል፣ ምክር ይሰጣል ማለት ነው። በቲቺንግ ኦፊስ ሊታይ ይችላል። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 11 አባት ለገዛ ልጆቹ እንደሚሆን እኛም ለእያንዳንዳችሁ የቱን ያህል እንደሆንን ታውቃላችሁና ወደ መንግስቱና ወደ ክብሩ ለጠራችሁ ለእግዚአብሔር እንደሚገባ ትኖሩ ዘንድ አበረታታናችሁ፣ አጽናናናችሁ፣ አጥብቀንም ለመናችሁ ይላል። ስለዚህ ያስተምሯቸዋል፣ ደግሞ ምን ያደርጓቸዋል? ይመክሯቸዋል። የሚያስተምር ሰው ውስጥ ይህን ስጦታ በተቀበለ ሰው ውስጥ የምክር አገልግሎቶች ስለታዩ ኔሰሰርሊ ያ አስተማሪ መካሪ ነው ማለት ላይሆን ግን ይችላል ማለት ነው። ስጦታዎቹ እርስ በርስ ሊቆራኙ ሊዛመዱ ይችላሉ። ይህም በመማር ሂደት ውስጥ ደግሞ እኛም ስጦታዎቻችንን እንድንለይ ይረዳናል ብዬ አስባለሁ። ይሄ ስጦታ እንዳለን እንዴት ማወቅ እንችላለን? ለምሳሌ የመምከር ስጦታ እንደተቀበልን ከእግዚአብሔር እንዴት ማወቅ እንችላለን? በጣም ማዝነው አሁን እንደዚህ አይነት ስጦታዎች አገልግሎት አይመስሉንም። ቸርች ውስጥ በቃ ነብይ ብቻ ይመስለናል አገልጋይ፣ አስተማሪ ብቻ ይመስለናል አገልጋይ፣ ዘማሪ ብቻ ይመስለናል አገልጋይ። እነኚህ የምንማማራቸው መንፈሳዊ ስጦታዎች በደረጃ በአስፈላጊነት ከሌሎቹ ስጦታዎች እኩል ናቸው። ግልጽ ነው አይደለም? በጣም አስፈላጊ ናቸው። ነገር ግን ስጦታው እንዳለብን እየተሰማን እንዳናፍነውና ንቀነው ወደ ሌላ ቦታ ገብተን አይን አፍንጫ እንዳይሆን ያለ ቦታችን ችግር እንዳንፈጥር ስጦታዎችን መናቅ የለብንም። እግዚአብሔር ይሆናል ለዓላማ ነው በውስጣችን ያኖረው ብለን መቀበል አለብን። እንዴት ማወቅ እችላለሁ? አንደኛው እንግዲህ በሌሎች ሰዎች ምላሽ መታወቅ የሚችል ስጦታ ነው ይሄ ስጦታ። ምክንያቱም ምን ማለታችን ነው? በእናንተ የምክር ቃል ከወደቁበት የስሜት መውደቅ ከተነሱ፣ ካንሰራሩ፣ በእናንተ የምክር ቃል ከተፈወሱ፣ ከተነቃቁ ምናልባት ይህ ስጦታ አላችሁ ሊሆን ይችላል። አዎንታዊ ምላሾች ከበዙ፣ እናንተ የመከራችኋቸው ሰዎች አዎንታዊ ምላሽ የሚሰጧችሁ ከሆነ፣ የህይወት ፍሬ የሚያሳዩአችሁ ከሆነ፣ አንተ ከመከርከኝ በኋላ፣ አንቺ ከመከርሽኝ በኋላ በህይወቴ ብዙ ለውጥ አየው፣ እየተጽናናው ነው፣ ጌታ ከዚህ መለሰኝ የሚልን ተጨባጫዊ ምስክርነት ከሰጧችሁ ምናልባት ይህ ስጦታ እናንተ ጋር ኖሮ ሊሆን ይችላል። ዕብራውያን ምዕራፍ 3 ቁጥር 13 ላይ ነገር ግን ይላል፣ አሁን በደንብ ጆሮአችሁን ከፍታችሁ ስሙኝ፣ ከመካከላችሁ ማንም በኃጢአት ተታልሎ ልቡ እንዳይደነድን ዛሬ እየተባለ ሳለ በየቀኑ እርስ በርሳችሁ ተጽናኑ፣ ምክር ተሰጣጡ ይላል። ለምንድን ነው የሚያስፈልገን ነው? ይሄ ስጦታ በጣም አስፈላጊ ነው። ለእያንዳንዳችን ያስፈልጉናል ይህን ስጦታ የተቀበሉ ሰዎች። ለምን? በኃጢአት ተታለን ልባችን እንዳይደነድን መውጫ መንገድ መፍትሄ ብሎ የዕብራውያን ጸሐፊ ያስቀመጠልን እርስ በርሳችሁ ተመካከሩ፣ ተጽናኑ። ይሄንን መንፈሳዊ ስጦታ ኤክስፒሪየንስ አድርጉት። አንዲት አባባል አለች አይደለም? መካሪ የሌለው ያለ ዓመት
አይነግስም አይደል የሚባለው? በክርስትና ውስጥ በቅድስና እንድንጨምር ክርስቶስን በመምሰል እንድንጨምር እንደ ቃሉ በሆነው ጎዳና ላይ ጸንተን እንድንጓዝ ኮንሲስተንሲና ኮሚትመንት እንዲኖረን መካሪዎች ያስፈልጉናል። እንደ ቃሉ የሚመክራችሁ ሰው መንፈሳዊ ስጦታው ሆኖ የሚመክራችሁ ሰው በዙሪያችሁ ከሌለ በኃጢአት የመታለልና ልባችሁን ለቅድስና የማደንደን ተጋላጭነታችሁ ኃይለኛ ማለት ኃጢአት ቅድስና ይመስላችኋል፣ ኖርማል ይመስላችኋል። ዓለማዊነት ይህንን ምድር መምሰልን ኖርማል ወደ አዳፕቴሽን ታድጋላችሁ። ይህን ስጦታ የተቀበሉ ሰዎች ግን ያሳስባሉ፣ ያስጠነቅቃሉ፣ ያነቋችኋል። ተመለሱ እንጂ ልክ አይደለም ይሏችኋል። እዚህ ማን ነው መካሪያችሁ? ነው መካሪ አላችሁ ወይ? ፓስተር አላችሁ ወይ? የሚመግባችሁ ሰው በህይወታችሁ ውስጥ ተጠሪ የሆነላችሁ ሰው፣ ሲደክማችሁ የምታወሩት የቸርች ወንድም የቸርች እህት አላችሁ ወይ? ክርስትናችሁን ከማን ጋር ነው እየኖራችሁት ያላችሁት? የምታጠፉ ቀማን ነው በህይወታችሁ መጥቶ ከእግዚአብሔር የሆነውን እንደ ቃሉ የሆነውን የምክር ቃል ሰጥቶ የሚታደጋችሁ ነው። ያስፈልጉናል። ጌታ ይስጠን። አሜን። ያስፈልጉናል። የቆምን እንዳይመስለን ማያስፈልጉን እስካይመስለን ድረስ አይምሯችን ውስጥ ያለው ኢንተሌክት ደሲቭ እንዳያደርገን እንዳያታልለን ያስፈልጋሉ። አንዳንድ አማኝ ሲደክመው ወደ ህይወቱ አይጋብዛችሁ፣ ሁሉን ነገር ይሸፋፍንባችኋል። በቃል ሲሞላ ሲቀደስ ነው የሚጋብዛችሁ። መሆን የለበትም። ይሄንን ስጦታ የተቀበሉ ሰዎች በተለይ የሚያስፈልጉን በመንፈሳዊ ነገር የደከምን ቀን በአይን በብረታችን መፈለግ አለብን። እነዚህን ሰዎች ለይተን ይህን ስጦታ መጠቀም አለብን። ስጦታዎቹን እግዚአብሔር ለቤተ ክርስቲያን የሰጠው ለምንድን ነው? አማኞች ምን እንዲሆኑ እንዲጠቀሙ ነው። አይደለም እንዴ? ስለዚህ መንፈሳዊ ነገር ላይ ሰልፊሽ መሆን አለብን። ግልጽ ነው አይደለም? መጠቀም አለብኝ። ይህን ስጦታ መጠቀም አለብኝ። እግዚአብሔር በዚህ ስጦታ ውስጥ ያስቀመጠልኝን በረከት መመገብ አለብኝ የሚል ከውስጥ ፈንቅሎ የሚወጣ መንፈሳዊ አፒታይት ያስፈልጋል። መንፈሳዊ ህይወታችሁ ከጠነከረበት ቀን ይልቅ የመምከር መንፈሳዊ ስጦታ የተቀበሉ ሰዎች የሚያስፈልጓችሁ በተለይ የምትደክሙ ቀን ነው። ይህ ካልሆነ እና ይሄንን መንፈሳዊ ስጦታ የተቀበሉ ሰዎች በቤተ ክርስቲያን ውስጥ ከሌሉና አክሰስ ካላደረግናቸው ሳንቀደስ እየመጡ መኖርን ማምለክን እንለማመዳለን ማለት ነው። የነዚህ ሰዎች አለመኖር የሚፈጥረው አንዱ ትልቁ ችግር አስመሳይነትን። ዝም ብላችሁ ፕሪቴንድ ታረጋላችሁ። የሚወቅስ የለም፣ የሚከስ የለም፣ የሚኮነን የለም፣ አረተይ አረተው ሚል የለም። ግድ የለም ልምከር፣ የማየው ክፍተት አለ፣ እኔ ደስ አላለኝም፣ ጊዜ ስጪኝ፣ ጊዜ ስጠኝ ብለው በዚህ ስጦታ ውስጥ ያሉ ሰዎች ተገልጠው ስለማይወጡ ክርስትና ቲያትሪካልና ሜካፕ ይሆናል ማለት። ጌታ ይርዳል። አያችሁ ዕብራውያን 10:24 ላይ ለፍቅርና ለመልካምም ስራ እንድንነቃቃ እርስ በርሳችን እንተያይ ተብሎ ተጽፏል። ስለዚህ መተያየት ያለብን ለምንድን ነው? ለመልካም ስራ ምን እንድንሆን? እንድንነቃቃ። በአንዳንዶችም ዘንድ ልማድ እንደሆነው መሰብሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ተብሎ ተጽፏል። እንመካከር፣ ኤግዞርት እንደራረግ፣ እንተያይ፣ እንዴት ነው እንባባል፣ ቼክ እንደራረግ ድካሞቻችንን። መጽሐፍ እኮ ኤክስተንቱ ኃጢአቶቻችሁን በቅዱሳን ማህበር ምን ሆኑ ነው የሚለው? ተናዘዙ። እግዚአብሔር ወደዚያች ክብርት ቤተክርስቲያን ያሳድገን። ገና መንገድ ላይ እንደሆንን እንዲሰማ እንፈልጋለሁ። ገና አልደረስንም። በጣም መድረስ አለብን ወደዛ ማለት ነው። አያችሁ፣ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይሄን አድርጉ ይላል። ቀኑ ክፉ ነው፣ ዘመኑ ክፉ ነው፣ እየሆነ ያለው ደስ አይልም። ስለዚህ አብልጣችሁ ፈልጉ ነው። ትልቁ መካሪያችን እነኚህ ሰዎች የቱንም ያህል መንፈሳዊ ስጦታ ቢኖራቸው ትልቁ መካሪ ደግሞ ይሄ ቃል። የእግዚአብሔር ቃል ይመክራል። አሜን። የእግዚአብሔርን ቃል ለመመከር ማጥናትና የእግዚአብሔርን ቃል ለክርክር ማጥናት ይለያያል። የእግዚአብሔርን ቃል ለራስ ጥቅም ማጥናትና የእግዚአብሔርን ቃል እንዴት እንደምናውቅ ለማሳወቅ በሚል መነሻ ሐሳብ ማጥናት ይለያያል። ስለዚህ የመጽሐፍ ቅዱስ ጥናታችን ውስጥ ያለውን በረከት ምክንያታችን ይወስነዋል። ባልተቀደሰ ምክንያት ቅዱሳት መጽሐፍትን ለማጥናት ስንገባ አንጠቀምባቸው። እንዴት ነው የሚመክረው መጽሐፍ ቅዱስ? ሮሜ 15:4 ቅዱሳት መጽሐፍት በሚሰጡት መጽናናት ተስፋ እንዲኖረን
ቀደም ብሎ የተጻፈው ሁሉ ለትምህርታችን ተጽፏል ይላል። ያጽናናሉ፣ ይሞግታሉ፣ ይናገራሉ፣ ይወቅሳሉ፣ ይከሳሉ፣ ልክ አይደለም ይላሉ፣ አስተካክል ይላሉ። እነማ ቅዱሳት መጻሕፍት። እኛ ግን ቀድመን በዚህ አይነት ሜንታሊቲ ካላጠናናቸው ለጥቅማችን እንጠመዝዛቸዋለን። ያ መሆን የለበትም። የእግዚአብሔርም ቃል ይመክራል። የመምከር ስጦታችሁ የሚዳብረው ይህን ስጦታ የተቀበላችሁ ሰዎች ሌሎችን ስትመክሩ እንጂ ስለ መምከር ቁጭ ብላችሁ ስታጠኑ ብቻ አይደለም። ስለዚህ በልምምድ በማገልገል በማድረግ የሚዳብር መንፈሳዊ ስጦታ እንደሆነ ልብ ማለት አለብን። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ላይ ቃሉን ስበክ፣ ጊዜው ቢመችም ባይመችም ዝግጁ ሁን፣ በታላቅ ትዕግስትና በማስተማር አቅና፣ ገስጽ፣ ምከርም ይላል። ሁልጊዜ ማድረግ ያለብን ነገር ነው። ይህን ስጦታ የተቀበልን ሰዎች ነው። የመምከር ስጦታ የተቀበላችሁ ሰዎች ልብ ልትሉት የሚገባ ጉዳይ አለ። አንድ ልክ በቤተ ክርስቲያን ውስጥ ለምሳሌ የማስተማር ስጦታ ያለው ሰው በሁሉም ጉዳይ ላይ የማስተማር ግዴታ እንደሌለበት ሁሉ የመምከርም መንፈሳዊ ስጦታ ያለው ሰው ሁሉንም ቀር መምከር የለበትም። ሁሉም ነገር ላይ ደግሞ ምክር መስጠት የለበትም። በጣም እኮ ነው የሚገርመው። ማለት አሁን እኛ የተዛባ አመለካከት አለን። የመምከር መንፈሳዊ ስጦታ የተቀበሉ ሰዎች በሁሉም ጉዳይ ላይ የመምከር ብቃቱ ያላቸው ይመስለናል፣ እንጠረጥራቸዋለን። እነሱም ክፋቱ አላቅም አይሉም። እድል ስለሰጣቸው ሊያስቷችሁ ይችላሉ። ይህን ስጦታ የተቀበለ ሰው ሁል ጊዜ ያለማቋረጥ መምከር አለበት ማለት አይደለም። ደግሞ በሁሉም ጉዳይ ላይ ምክር መስጠት አለበት ማለትም አይደለም። ኤፌሶን 4:29 እንደ አስፈላጊነቱ ተብሎ ተጽፏል። ሌሎችን የሚያንጽ ሰሚዎችን የሚጠቅም ቃል እንጂ የማይረባ ቃል ካፋችሁ አይውጣ ይላል። እንደ አስፈላጊነቱ ነው። ሁሌ አይመከርም። ሁለተኛው የእኛን የምክር አገልግሎት ፈልገው የመጡ ወንድሞችን ሚስጥር መጠበቅ ይህን ስጦታ ከተቀበሉ ሰዎች ይጠበቃል። ኮንፊደንሻሊቲ። ሚስጥር ጠባቂ ካልሆነ ይህን ስጦታ የተቀበለ ሰው ስጦታው አይዳብርም በሕይወቱ። ስጦታውንም ለቤተ ክርስቲያን መፈራረስና መቃረን ሊያውለው ይችላል። ሰይጣን ሊጠቀምበት ይችላል። ምሳሌ 11:13 ሐሜተኛ ሚስጥር አይጠብቅም ይላል። ስለዚህ መካሪ ሳይሆን ምን ሊሆን ይችላል? ሐሜተኛ ሊሆን ይችላል። ታማኝ ሰው ግን ሚስጥር ይጠብቃል ተብሎ ተጽፏል። ሶስተኛው በቤተ ክርስቲያን ውስጥ ያለውን የመምከር አገልግሎት ውጪ ካለው የመምከር አገልግሎት የሚለየው አንደኛ በጸሎትና በመንፈስ ቅዱስ የሚመራ ስለሆነ ይህን ስጦታ የተቀበለ ሰው መስማት ብቻ አይደለም ኃላፊነቱ። በሰማው ነገር ላይ ተንበርክኮ ምን ማድረግ አለበት? መጸለይ አለበት፣ መማለድ አለበት፣ ስለሰማው ነገር መቃተት አለበት። ፈውስ ለዚያ ሰው እንዲመጣ እግዚአብሔርን መለመን ይጠበቅበታል። ያዕቆብ 5:16 እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ። ምን ትሆኑ ዘንድ? ትፈወሱ ዘንድ። ስለዚህ የወንድሞች ጸሎት ለእናንተ የሚደረግ የወንድሞች ጸሎት እናንተን ይፈውሳል እኮ ነው እየተባልን ያለ ነው። ስጦታዎቹ በቦታቸው ከሰሩ ጸልዮ የሚያድነንን ሰው ፍለጋ መባከን አይኖርም ማለት ነው። እያንዳንዱ ስለ ሌላው ይጸልይ። የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች። ይሄ ጥቅስ ለማኖፍ ጋር ነው ብዙ ጊዜ የሚውለው። እያንዳንዱ ነው የተባሉ የእያንዳንዱ ሰው ጸሎት ነው ይሰራል የተባሉ። ኤፌሶን 6:18 በጸሎትና በልመናም ሁሉ ዘውትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ይላል። ጸልዩ ይላል። ስለዚህ ልዩ የሚያደርገው አንዱ በጸሎት በመንፈስ ቅዱስ በእግዚአብሔር ቃል ምን የሆነ ነው? የተገራ ነው፣ የተመራ ነው፣ የተነዳ ነው ማለት። ካልሆነ ሴኩላሪዝም ውስጥ ያለውን ካውንስሊንግ፣ ሳይኮሎጂ ውስጥ ያለውን ካውንስሊንግ እዚህ አምጥተን ተግባራዊ ለማድረግ ከሞከርም በአማኝ ሕይወት ውስጥ አይሰራም። በአማኝ ሕይወት ውስጥ የሚያሳድግ እግዚአብሔር ነው፣ የሚቀድስ እግዚአብሔር ነው፣ የሚለውጥ ማን ነው? እግዚአብሔር ነው። ይህንን መንፈሳዊ ስጦታ ከዓለማዊው በዚህ ለይቶ መያዝ ጥሩ ነው። ወደ ሁለተኛው ደግሞ እንምጣ። ሮሜ ምዕራፍ 12 ቁጥር 8 አምስተኛ ላይ የተጠቀሰው ደግሞ ስጦታ የሚሰጥ የሚል ነው። የሚሰጥ እንዴት ይስጥ? ይህ እንግዲህ የመስጠት ነገር በጣም ደግሞ እሱም ላይ ትንሽ መወያየት አለብን።
የኢኮኖሚም ችግር ስላለ ሀገራችን ላይ ሰው ሁሉ ማርኬት እያደረገ ስለሆነ ይህን ስጦታም የተቀበሉ ሰዎች እየተበሉ ስለሆነ የስጦታውን መጽሐፍ ቅዱሳዊ ትንታኔ በጥንቃቄ ብናጠና ለክፉ ቀን ይረዳናል ብዬ ነው ያስባለሁ። ይሄ የመስጠት አገልግሎት መጽሐፍ ቅዱስ ውስጥ ሲነሳ 3 አካላትን ዳስሷል። አንደኛው ይሄን ብጽፉ ጥሩ ነው። ቤተክርስቲያን እንደ አንድ ሎካል ቸርች ሊኖራት የሚገባውን የመስጠት አገልግሎት መጽሐፍ ቅዱስ ከመስጠት ስጦታና አገልግሎት ጋር አያይዞ ይዳስሳል። አንዲት ቸርች እንደ አንድ ማህበረ ምእመን ሊኖራት የሚገባውን የመስጠት አገልግሎት ይዳስሳል። ለምሳሌ 2 ቆሮንቶስ ምዕራፍ 8 ቁጥር 1 ወንድሞች ሆይ እግዚአብሔር በመቄዶንያ ላሉት አብያተ ክርስቲያናት የሰጠውን ጸጋ እንድታውቁ እንፈልጋለን። የደረሰባቸው መከራ ጽኑ ቢሆንም ደስታቸው ግን የላቀ ነበር። ድህነታቸው ብርቱ ቢሆንም ልግስናቸው ግን የበዛ ነበር ይላል። በመቄዶንያ ያሉ የነበሩ አብያተ ክርስቲያናት በጳውሎስ አንዱ የተሰጣቸው ምስክርነት ምን ያደርጋሉ ነው? ይሰጣሉ። ከድህነታቸው ጥልቅ ከሆነው ድህነታቸው ይሰጣሉ ነው። መስጠትን ስናስብ መጽሐፍ ቅዱስ አንዱ የሚዳስሰው ቤተክርስቲያን እንደ አንድ ቤተክርስቲያን በምትኖርበት ማህበር ውስጥ በምትኖርበት ማህበረሰብ ውስጥ ማህበሯንም በውጭ ያሉትንም በመስጠት ረገድ ማገልገል እንዳለባት ሌሎች ጥቅሶችም አሉ። ሁለተኛው ይሄ የመስጠት አገልግሎት መጽሐፍ ቅዱስ የሚዳስሰው ሁለተኛው በቤተክርስቲያን ውስጥ ያሉ በምድራዊ ነገር እግዚአብሔር ባለጠጎች ያደረጋቸው ሀብታም አማኞችን ከመስጠት አንፃር መጽሐፍ ቅዱስ ይዳስሳቸዋል። ለምሳሌ 1 ጢሞቴዎስ ምዕራፍ 6 ቁጥር 7 በኋላ ዲቴል ስለነሱ እናጠናለን። ወደ ዓለም ያመጣነው ምንም ነገር የለም፣ ምንም ነገር ይዘን መሄድ አንችልም ብሎ ባለጠጎችን ይመክራል። ለጋስ እንዲሆኑ ሁሉ ማህበሩ ደስ እንዲለው በቅንነት የተሰጣቸውን ነገር ለሌሎች እንዲያበረክቱ ከመስጠት አንፃር መጽሐፍ ቅዱስ ጌታችንን ባስተማረው ትምህርት አማኝ ባለጠጎችን አድሬስ ያደርጋል ነው። ሶስተኛው በቤተ ክርስቲያን ውስጥ እንደ አንድ ግለሰብ ለሌሎች የመስጠትን መንፈሳዊ ስጦታ ስለተቀበሉ ግለሰቦች ደግሞ መጽሐፍ ቅዱስ ያወራል። የሮሜ ምዕራፍ 12 ቁጥር 8 የሚሰጥ በልግስና ይስጥ የሚለው በአብዛኛው ትኩረት የሚያደርገው እዚህ ግለሰብ ላይ ነው። እንደ ስጦታ መስጠትን እንደ መንፈሳዊ ስጦታ ስለተቀበለው ግለሰብ ነው የሚያወራው ማለት ነው። እዛ ላይ አውደገብ ሆነን ነው የምናጠናው። የሚሰጥ በልግስና ይስጥ ይላል። መስጠት ምን ማለት ነው? ያው መስጠት ሲባል እግዚአብሔር ከያንዳንዱ አማኝ ኤክስፔክት የሚያደርገው የቤተ ክርስቲያን ልምምድ ነው። ከስንቱ ነው ያልኩት? ከያንዳንዳችን ኤክስፔክት ያለምንም ልዩነት ያለንም የሌለንም ከፍ ያለ ነገር ያለንም ዝቅ ያለ ነገር ያለንም ከያንዳንዳችን እግዚአብሔር የሚጠብቀው ክርስቲያናዊ ልምምድ ነው። ይሄ በመሰረቱ መታወቅ አለበት። ሉቃስ 3:10 ህዝቡም ይላል መጥምቁ ዮሐንስ ነው የሚለው ህዝቡም እንግዲህ ምን እናድርግ ብለው ይጠይቁት ነበር። መልሶም 2 ልብስ ያለው ለሌላው ያካፍል፣ ምግብም ያለው እንዲሁ ያድርግ ይል ነበር ይላል። ህዝቡ ሁሉ ይሄንን አይነት አገልግሎት ይሄን ስጦታ እንዲለማመድ ተመክሯል በክርስቶስ ሐዋርያቶች ነው። ምንም እንኳን ሁላችንም መስጠት ቢጠበቅብንም ነገር ግን እግዚአብሔር ለአንዳንዶች በተለየ ሁኔታ መስጠትን እንደ መንፈሳዊ ስጦታ ሰጥቷቸዋል። በተለየ ሁኔታ ማለት ነው። ስለዚህ ሰው ሀብታም ነው ማለት በምድራዊ ነገር ባለጠጋ ነው ማለት ባይ ዲፎልት የመስጠት መንፈሳዊ ስጦታን ተቀብሏል ማለት አይደለም። ምክንያቱም በምድራዊ ነገር ባለጠጎች ሆነው መስጠት ላይ ግን የሚቸገሩ ባለጠጎችን ሁላችን ምናቅ ይመስለኛል። ማርቆስ 12 ቁጥር 41 ላይ ማርቆስ ምዕራፍ 12 ቁጥር 41 ላይ ኢየሱስ በገንዘብም ማስቀመጫ አንጻር ተቀምጦ ብዙ ሰዎች ስጦታቸውን ወደ ቤተ መቅደስ ገንዘብ ማስቀመጫ ሳጥን ሲያስገቡ ይመለከት ነበር። ብዙ ሀብታሞች ይላል፣ ልብ አድርጉ፣ ሀብታሞች ናቸው፣ ብዙ ገንዘብ አስገቡ። አንዲት ምስኪን መበለት ግን ከ1 ሳንቲም የማይበልጡ 2 የናስ ቤሳዎች አስገባች። ኢየሱስም ደቀ መዛሙርቱን ጠርቶ እንዲህ አላቸው፣ እውነት እላችኋለሁ ይህች ደሃ መበለት
ሳጥኑ ውስጥ ከጣሉት ከሌሎቹ የበለጠ አስገባች። እነዚህ ሁሉ ከተረፈው ሀብታቸው ሰጡ። እርሷ ግን በድህነት አቅሟ ያላትን ሁሉ አውጥታ ለመኖሪያ የሚሆናትን እንዳለ ሰጠች ይላል። ስለዚህ ጳውሎስ እያስተማረ ያለው መስጠት ሀብታም ከመሆንና ሀብታም ካለመሆን ጋር የተያያዘ ሳይሆን ለአንዳንዱ በተለየ ሁኔታ የመስጠት መንፈሳዊ ስጦታን ስለተቀበለ ከጉድለቱ ጥልቅ ከሆነው ጉድለቱ ምን ያደርጋል? ልክ እንደዚች ሴት ይሰጣል። ከእንደዚህ አይነቱ ጥልቅ ከሆነ ድህነት አውጥቶ የመስጠትን ነገር ካየንባቸው በእነኚህ ሰዎች ላይ ምን አለ ማለት ነው? የመስጠት መንፈሳዊ ስጦታ ይኖር ይሆናል ብለን መጠርጠር እንችላለን። በቤተ ክርስቲያን ውስጥ ይህን ስጦታ የተቀበሉ ምናልባት ግን ያን ያህል የተረፈ ሀብት የማይናይባቸው አማኞች ሊኖሩ እንደሚችሉ መገንዘብ አለብን። እግዚአብሔር ልባቸውን ለዚህ ቀድሞ ሊያዘጋጅ ስለሚችል። ይሄ ማለት ግን አንድ አማኝ በምድራዊ ነገር ሀብታም ሆኖ ሳለ አይ እኔ እኮ የምትሉትን የመስጠት መንፈሳዊ ስጦታ አልተቀበልኩም ብሎ ደግሞ ንፉግ መሆን አይችልም። ለዛም የተጻፈ ጥቅስ ስላለ ወደዚያ ደግሞ እንዳይወሰን ነው። አንደኛ ጢሞቴዎስ 6:17 ላይ በዚህ ዓለም ባለጠጎች የሆኑት እንዳይታበዩ ደስም እንዲለን ሁሉን ነገር አትረፍርፎ በሚሰጠን በእግዚአብሔር እንጂ አስተማማኝነት በሌለው በሀብት ላይ ተስፋ እንዳያደርጉ እዘዛቸው። መልካም እንዲሰሩ ቸሮችና ለማካፈል ፈቃደኞች የሆኑ እንዲሆኑ እዘዛቸው ይላል። ስጦታውን ስላልተቀበልኩኝ ከሞላው ሀብቴ ቆርሼ መስጠት እቸገራለሁ የሚል የማይረባ ምክንያት እንዳያነሱ እግዚአብሔር ስለሆነ ባለጠጋ ያደረጋችሁ፣ ይሄ ደግሞ ብልና ዝገት የሚያጠፋው ስለሆነ አስተማማኝ ስላልሆነ ቸሮች ሁኑ፣ አካፍሉ፣ ለሌላው ስጡ ብሎ መጽሐፍ ያዛቸዋል። ስለዚህ በምድራዊ ነገር ባለጠጋ የሆኑ አማኞች ለሌሎች ለመስጠት፣ ለማካፈል፣ ቸር ለመሆን መንፈሳዊ ስጦታ መቀበል አይገደዱም። ሀብታም መሆናቸው ብቻው ምንድን ነው? በቂ ነው። ጥጉ ላይ ተጽፏል አይደል? ሰው ለመርዳት ሰው መሆን በቂ ነው አይደል የሚባለው? ዓለም እንኳን እንደዛ ይመክራል። የመስጠት ስጦታ ያላቸውን ሰዎች እግዚአብሔር የሚሰጡበትን ሚንስ ያዘጋጅላቸዋል። እግዚአብሔር ምንም ነገር ሳይሰጥ ደግሞ ይህንን ስጦታ እነሱ ውስጥ ከቶ እንዲሁ በቃ ከንፈር እየመጠጡ እንደው በኖረኝ እያሉ በውሽ ደግሞ አያልቁም። ስፔሻል ሚንስ ኦፍ ደግሞ ብለሲንግ ይሰጣቸዋል። እግዚአብሔር የማስተማር ስጦታ የተቀበሉትን ማህበሩን በማስተማር እንዲያገለግሉ የቃሉን ደጅ እንደሚከፍትላቸው ሁሉ እግዚአብሔር ትንቢትን የመናገር ስጦታ የተቀበሉትን ማህበሩን እንዲያንጹ፣ እንዲያበረታቱ በመንፈስ ቅዱስ እንደያስፈላጊነቱ የሚፈተሽን ድምፅ ቢያሰማቸውም ልክ እንዲሁ ደግሞ የመምከር ስጦታ የተቀበሉ ሰዎችንም የምክርን ቃል አፋቸው ላይ እንደሚያኖር ሁሉ የመስጠት መንፈሳዊ ስጦታ የተቀበሉትንም ሰዎች የሚሰጡትን ነገር ለነሱ በመለገስ ምን ያደርጋቸዋል? ይባርካቸዋል ብለን ነው የምንረዳው ማለት ነው። ይህ ስጦታ ያላቸው ሰዎች ብዙ ጊዜ ሌሎችን መርዳት አቅም እንዲኖራቸውና እንዲባርካቸው እግዚአብሔርን በጸሎት ይጠይቁታል። የመባረክ ባለጠጋ የመሆን መነሻ ሐሳባቸው ሲጸልዩ፣ ለባለጠግነት ሲጸልዩ እነኚህ ሰዎች ቀዳሚ ዓላማቸው ሌሎች ወንድሞችን ምን ለማድረግ ነው? ለመርዳት ነው። ባለጠጋ ለመሆን ሳይሆን ባላደራ ለመሆን ነው። በዚህ ይታወቅባቸዋል። በአጭር ቃል እነዚህ የመስጠት መንፈሳዊ ስጦታን የተቀበሉ ሰዎች የሚሰጡትንም የሚሰጣቸው ማን ነው ማለት ነው? እግዚአብሔር ነው። አንዳንዴ ቅዱሳን ማስተዋል ያለብን ነገር አለ። እግዚአብሔር በተለየ ሁኔታ በምድራዊ ነገር ሲባርከን፣ እግዚአብሔር በተለየ ሁኔታ በምድራዊ ነገር ሲጎበኘን፣ ባለጠጋ ስንሆን ቸርች መተን ድሃው ጆሮ ላይ አምብሌስድ ብለን እንድንጮህ አይደለም። ግልጽ ነው አይደለም? እንድናካብድ አይደለም እግዚአብሔር ባለጠጋ የሚያደርገን። ወይም ዞረን እኔ እኮ ተባርክ ያለው በቃ አገር ይያዝ፣ ያዙኝ፣ ልቀቁኝ፣ መጎብኘት ሆኖልኛል ብለን እንድንጮህ አይደለም። ዓላማው፣ ቀዳሚ ዓላማው በምድራዊ ነገር እኛን አማኞችን እግዚአብሔር ሲባርከን ለሌሎች ሄደን ምን እንድናደርግ ነው? እንድንሰጥ ነው፣ እንድናካፈል ነው፣ ሼር እንድናደርግ ነው። ስለዚህ ክርስቲያን ስለ ብልጥግና፣ ስለ ባለጠግነት ንጽረት ዓለሙ መጽሐፍ ቅዱሳዊ ነው። እግዚአብሔር ነው እዚህ ሀብት ላይ የሾመኝ፣
ለዚህ ሀብት ባለአደራ አድርጎንን መርጦኛል ብሎ እንጂ የሚረዳው ልፋቴ ድካሜ ላቤ ወዜ ያመጣችው ነገር ስለሆነ እንደገባኝ እንደወደድኩ እንደፈለኩ አኖረዋለሁ አይልም። በሁሉ ነገር ላይ እኛ እንደተሾምን ነው የሚገባን። ግልጽ ነው አይደለም? እግዚአብሔር አምኖ እንደሰጠን ነው የሚገባን። የትኛውም ነገር ወደኛ እጅ ሲመጣ እግዚአብሔር ከዓላማ ጋር ነው የሚያመጣው እንጂ እንዲሁ ዝም ብለን ሌሎችን ቁልቁል እንድናይበት አይደለም። ለነገሩ ድሃ ከሆንክ አልዳንክም የሚል አስተማሪ ኮከብ የሆነበት ሀገር ውስጥ ስለሆነ ያለ ነው። ስለ መስጠት እንዴት እንማር? ድህነት እኮ ያለ መዳን ምልክት ነው ብለው ሰዎች የሚያስተምሩበት ሀገር ነው ያለ ነው። ምናልባት ደግሞ ባለጠግነትም ያለ መዳን ምልክት ሊሆን ይችላል አይደለም? ድህነት ከሆነ ያም መሆን አለበት ሁለቱም። እግዚአብሔር ከሁለቱም ጋር ንክኪ ስለሌለው እንደውም ጭንቁ ወደ መንግስተ ሰማያት መግባት የሚጨንቀው ለድሃ አይደለም፣ ለባለጠጋ ነው። ግመል በመርፌ ቀዳዳ አይደል የሚለው? ግመል ነው ማለት ብዙ ኮተት ተሸክሟል። ድሃ ሹልክ ብሎ የመሄድ ቻንሱ ሰፊ ነው። ድህነት ለማበረታታት አይደለም፣ መጽሐፍ ቅዱስ በስራ ያምናል። ግን ነገሮች ኤክስትሪም መሄድ የለም። እንዴት ይስጥ ይላል? በልግስና። አሁን እቺ ቃል ታስፈልገናለች፣ በጣም መተንተን አለባት። ምን ማለት ናት ምን ማለት አይደለችም የምትለውን ማየት አለ። በልግስና ይስጥ ለብቻ ብጽፉ ጥሩ ነው። ምን ማለት ነው በልግስና መስጠት ማለት ነው? እነዚህ በቤተክርስቲያን ውስጥ የመስጠት ስጦታ የተቀበሉ ሰዎች ሲሰጡ እንዴት ባለ ማነር ይስጡ ጳውሎስ? ይህን ስጦታ የተቀበለ ሰው እንዴት ባለ ማነር ኤክሰርሳይዝ ያድርገው ስጦታውን ስትሉት እንዴት ይስጥ? በልግስና ይስጥ ይላል። እዚህ ጋር በልግስና የሚለው ቃል በግሪክ ሀፕላቴስ የሚል ቃል ነው ያለው። በጣም መተርጎም አለበት። እንደምንገምተው አይደለም ትርጉሙ። ሀፕላቴስ ማለት አንድ ሰው the virtue of one who is free from pretense and hypocrisy, mental honesty, simplicity, sincerity and not self-seeking ይላል። አንድ ሰው ሲሰጥ ሳያስመስል ግብስ ሳይሆን በተቀደሰ ስሜት ቅልል ባለ ሁኔታ በታማኝነት በመስጠት ውስጥ ራሱን ሳያከብር ራሱን ሳያስብ የራሱን የሆነ ነገር ስሌት ሳይሰራ እንዲሁ ይስጥ እንደማለት ነው። ስለዚህ በልግስና መስጠት ማለት ብዙ ሰው የሚመስለን በገፍ መስጠት አይደለም፣ በርከት ያለ ነገር አምጥቶ መስጠት ነው የሚመስለን። የቃሉ ፍቺ ግን ብዙ ስለ መስጠት ብቻ ሳይሆን ከአስመሳይነትና ከግብዝነት በጸዳ ለራስ ክብር ባልሆነ ሲምፕሊሲቲ ባለው ክባድ በሌለው ጤናማ መነሻ ሐሳብና ቅንነት ስለሚደረግ መስጠት ነው የሚናገረው። ስለዚህ አንድ ሰው ሲሰጥ በገፍ ወይም በብዙ መጠን ስለሰጠ ብቻ እግዚአብሔር ይከብርበታል ማለት አይደለም። ለምንድን ነው የሰጠው? የሰጠበት ስሜት ምን ነበር? ምን ነበር ካልኩሌሽኑ? ምንድነው በውስጡ ያሰበው የሚለው ነገር አብሮ ምን መሆን አለበት ማለት ነው? መበርበር አለበት። ሁለተኛ ቆሮንቶስ 9:7 እያንዳንዱ ሰው በቅሬታ ወይም በግዴታ ሳይሆን በልቡ ያሰበውን ያህል ይስጥ። ምክንያቱም እግዚአብሔር በደስታ የሚሰጠውን ሰው ይወዳል ይላል። እንዴት የሚሰጠውን ይወዳል? በደስታ፣ በቅሬታም አይሁን በግድም አይሁን። ስለዚህ እንድትሰጡ አትገደዱም ማለት ነው አይደለም? እንድትሰጡ ካስገደዳችሁ ችግር ነው። ቅር እያላችሁም ከሰጣችሁ እግዚአብሔር አይከብርበትም። በሁለቱም አይሁን። እግዚአብሔር በደስታ የረዳችሁት ሰው የሰጣችሁትን ስጦታ ነው የሚመለከተው አይደለም? ወይም የሰጣችሁትን እርዳታ ነው የሚመለከተው። እግዚአብሔር ደግሞ በተለየ ሁኔታ የሰጣችሁበትን መንፈስ ነው የሚመለከተው። ግልጽ ነው ማውራው ነገር። ይሄ የመስጠት ስጦታ የተቀበልን ሰዎች ስንሰጥ የተቀበለን አካል ስጦታውን ብቻ ነው የሚያየው አይደለም እንዴ? ደስ ይለዋል፣ ያመሰግነናል። እግዚአብሔር ግን በሚገርም ሁኔታ ከስጦታው በፊት ከስጦታው ይልቅ የሚያየው ምንድን ነው? ስትሰጡ የሰጣችሁበትን ሞቲቬሽን ያያል። ይህን ስጦታ የተቀበሉ ሰዎችም ትልቁ ደግሞ ፈተናቸው የሚሰጡበት መንፈስ ነው። ማን ያውቃል ለምን እንደሰጡ? ታውቃላችሁ? አናቅም። ኢንቴንሽንን ደግሞ ሳንቀድስ ስጦታው በህይወታችን መዳበር አይችልም ነው። ትክክል ባልሆነ ስሜት ጥሩ ነገር የሚሰጡ ሰዎች አሉ። ማለት መልካም ነገርን ስታደርጉ አስቀድማችሁ በዙሪያችሁ የተደበቁ 30 ካሜራዎችን ከገተራችሁ
በጣም ታስፈራላችሁ እናንተ። ግልጽ ነው ማወራው ነገር። በደንብ በምሳሌ ላስረዳችሁ። 10 ሚሊዮን ዛሬ ማታ ለአንድ ሰው ሰጣችሁ እስቲ ዝም ብላችሁ ታድራላችሁ? ደግሞ ማንም ሳይ በጨለማ ማስክ ለብሳችሁ በጣም ጌታ አሳስቧችሁ 10 ሚሊዮን ስጠው ወይም ስጣት ብሏችሁ ጌታ ተናግሯችሁ ማስክ ለብሳችሁ በጨለማ እኔም ማወቅ አይጠበቅብህም ወንድሜ ምናምን ብላችሁ ሰጣችሁ ትተኛላችሁ? እንደው ጌታ እንደው በጌታ ማይሙት ትተኛላችሁ? ይተኛል? በየ30 ሰከንዱ አይደል ምናምን እንለው ሰው ሳያቅ ሳይቀርጽ ዝም ተብሎ በነጋታው ደግሞ በብሩን እንደፈለገ ሲያደርገው ብታዩት ማለት ነው። በጣም ኢንቴንሽን የመስጠት ቀላል መስሏችኋል? በጣም ከባድ ነገር ነው። ይገርማችኋል። ከባድ ነው። ደግሞ ሰጣችሁ ካልተጨበጨበስ ዘም ጭጭ የሚል ከሆነስ ቸርቹ ከባድ ነው። ይፈትናል አይደለም? እና አያችሁ እግዚአብሔር አስቀድሞ የሚያየው ወደ ሰጪው ነው። ከዛስ ወደ ስጦታ። ጌታ ይርዳ። እኔ እዚህ እኛ ማህበር በጣም እግዚአብሔርን ማመሰግንባቸው ወንድሞች እህቶች አሉ፣ ኮሽታ ሳይፈጥሩ እግዚአብሔርን የሚያገለግሉ። ይሄ ለሁላችን ለምሳላችሁ ጥቅስ አለ ማቴዎስ 6 ላይ እንዲህ ተብሎ ተጽፏል። ማቴዎስ 6:1 ጥቅስ ነው። ሰዎች እንዲያዩላችሁ መልካም ስራችሁን በፊታቸው ከማድረግ ተጠንቀቁ ተብሎ ተጽፏል። በእኛ ዘመን አውድ ካሜራ እንዳይኖር ጋዜጠኛ እንዳይኖር መልካም ስታደርጉ ሰው እንዳያይ የሰው ሁሉ ፊት ላይ ጅው ማለት የለበትም ነው። ጠንካራ ቃል እንዲህ ካደረጋችሁ ማለት ከቀረጻችሁት ማለት እንዲህ ከባድ እኮ ነው ዘመን። እንደው አሁን ሰው እኮ ለመጽዋተኛ ራሱ ሲሰጥ ስልኩን እያያዘ ነው። ጋሼ እየተቀበሉ እያለ እንዴ ማን ነው እየተቀበለ ያለው? በጣም ከባድ ነው። እንዲህ ካደረጋችሁ ከሰማይ አባታችሁ ዋጋ አታገኙ። ግብዞች በሰው ዘንድ ለመክበር ብለው በጎዳናውና በየምኩራቡ እንደሚያደርጉት አንተም ለድሆች ምጽዋት በምትሰጥበት ጊዜ ይታይልኝ ብለህ ጥሩምባ አታስነፋ ተብሎ ተጽፏል። ጥቅስ ነው። በጣም እኮ ነው የሚገርመው። ጌታ እኮ ነው ያለው። ቆይ ልድገመው። ግብዞች በሰው ዘንድ ለመክበር ብለው በጎዳናውና በየምኩራቡ እንደሚያደርጉት አንተም ለድሆች ምጽዋት በምትሰጥበት ጊዜ ይታይልኝ ብለህ ጥሩምባ አታስነፋ። አይገርምም? ጥሩምባ ጥለህ ስጥ እስቲ ነው። እስቲ ሰው ሳያይ ስጥ እስቲ። እውነት እላችኋለሁ እንዲህ የሚያደርጉ ዋጋቸውን በሙሉ ተቀብለዋል። እናንተ ግን ለድሆች ስትሰጡ ቀኝ እጃችሁ የሚያደርገውን ግራ እጃችሁ አይወቅ። ምጽዋታችሁ በስውር ይሁን። ለምን? በስውር የተደረገውን የሚያይ አባታችሁም ዋጋችሁን ይከፍላችኋል። ይሄ ኢንቴንሽኑ ነው መከራው። አሁን እያንዳንዱ ስጦታ የራሱ ጋኔን አለው። ሰማችሁኝ አይደል? የራሱ ፈተና አለው፣ የራሱ መከራ አለው። ትንቢት የሚናገር ሰው በጣም ብዙ ኩራት ሊያስቸግረው ይችላል። የማስተማር ስጦታ ያለው ሊታበይ ይችላል፣ እውቀት ያስታብያል ተብሏል። የሚመክር ሰው የኮንፊደንሻሊቲ ችግር ሊያስቸግረው ይችላል። እያንዳንዳቸውን ስጦታዎች አዳጊ ክፍላቸውን፣ ድካማቸውን፣ መከራቸውን፣ ፈተናቸውን ካጠናም ብዙ ነው። የዚህኛው የመስጠት ደግሞ የኢንቴንሽን ነው። ለምንድነው የምትሰጡት ነው ስትሰጡ የሚለውን ጥያቄ መመለስን ይጠይቃል ማለት ነው። ጥሩምባ አታስነፉ ይላል። ስለዚህ ስትሰጡ ጥሩምባ የምታስነፉ እናንተን ላይ መለከት ይችላል። ሌላ ምድርም ያላችሁ እግዚአብሔር ዘንድ ዋጋ የላችሁም ነው መልእክቱ አይደል? የጌታችን አታስነፉ። ግዴታ ሁሉ ነገር መቀረጽ የለበትም። ግዴታ ሁሉ ሰው ማወቅ የለበትም። ለምን መሰላችሁ? በመስጠት ውስጥ እንደዚህ አይነት ኢንቴንሽን ካለ ልክ እንደ እግዚአብሔር መመለክ ፈልገህ ይሆናል ነው። ግልጽ ነው አይደለም? መመለክ፣ መወደስ፣ መወደድ መስጠትን ለራሳቸው አምልኮ ስትራቴጂ አድርገው የሚጠቀሙ ሰዎች ስላሉ ከኔ ጋር ናቸው አይደለም? መስጠትን፣ ለጋስነትን፣ ቸርነትን፣ ያጡትን መርዳትን፣ የታረዙትን ማልበስን፣
በሰዎች ችግር ውስጥ ገብቶ መፍትሄ መሆንን ለራሳቸው መክበር፣ ለራሳቸው መድመቅ፣ ለራሳቸው ታዋቂ መሆን የሚያውሉ ስላሉ እሱ መጽሐፍ አያቆም ነው። ጥሩምባ ካለ እግዚአብሔር ዘንድ በቃ ክብሬ ከሽፏል ነው። እግዚአብሔር ይርዳን። ስንሰጥ እንዲህ ባለ ማነር መስጠት እንድንለማመድ ጌታ ይርዳን። ሰው ሳያይ አሜን፣ ሰው ሳይሰማ እኛም የተለየ ጥቅሞችን እዚያ ላይ ሳንለጣጥፍ እንዲሁ አምላካችን ብቻ ደምቆና ከብሮ እንዲታይ በሚል መነሻ ሐሳብና የአእምሮ ውቅር ነው መስጠትን መለማመድ ያለብን።